ሪዝቃችን በማን እጅ ነው? ይሄን ጥያቄ ማነሳው በጣም የሰው ልጆች የሚጨነቁት ስለ ሲሳይ ስለ ሪዝቅ ስለሆነ ነው። ይሄንን ጉዳይ በጣም ከሚገባው በላይ ከማጋነን የተነሳ ሪዝቃችንን በመላችን በብልሃታችን ነው የምናገኘው ከሚል የተነሳ ራስን በመሸወድም ጭምር ወደ ሐራም የሚዘፈቁ ብዙ ሰዎች አሉ። ሪዝቅ የሚባለው ነገር አንተ ስትፈጠር ተቆጥሮ ልክ እንደ እድሜህ ተወስኖ የተቀመጠ ነገር ነው። የምንፈልግባቸው መንገዶች አላህ ዘርግቶልናል። ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ በምድር አቅጣጫዎች ተንቀሳቀሱ ከሱ ሲሳይ ላይም ተመገቡ ይላል። ወማ ሚን ዳበትን ፊል አርድ ኢላ ዐላ ላህ ሪዝቁሃ ማንኛውም ተንቀሳቃሽ ምድር ላይ የለችም ሲሳዩዋ በአላህ እጅ ያለ ብትሆን እንጂ ብሎ ገልጾታል። ነብዩ ሰለላሁ ዐለይሂ ወሰለም الإمام البخاري أدب المفرد የተባለ መጽሐፋቸው ላይ እንደዘገቡት إن روح القدس نفث في روعي أنه لن تموت نفس حتى تستكمل رزقها فاتقوا الله وأجملوا في الطلب يتقدسوا ملائكة جبريل عليه السلام በልቤ ላይ ሹክ ብሎኛል የአላህን ወህይ አድርሶልኛል ማንም ነፍስ ሪዝቋን ሳታሟላ አትሞትም የተመደበላት ኮታ አለ ያን ትጨርሳለች ስለዚህ አላህን ፍሩና ሪዝቅ ፍለጋ መንገዱን አሳምሩ የሚል ነገር ጅብሪል አሚን ነግሮኛል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ሪዝቅ በአላህ የተወሰነ ነገር ነው ያ ማለት በአላህ የተወሰነ